ሰላም ውድ ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ ከንብና ከዝንብ ልዩነቶች የምንማራቸው 3 ወሳኝ ትምህርቶችን ይዤላችሁ እንደመጣ ቃል ገብቼ ነበር። የመጀመሪያውን ትምህርት ይዤላችሁ መጥቻለሁ። የመጀመሪያው ትምህርት የስነ ልቦና ትምህርት ነው። የሁለተኛው የስኬት መሪዎች፣ የሶስተኛው ማህበራዊ ግንኙነት ነው። የመጀመሪያውን ይዤላችሁ መጥቻለሁ። ወደ መልእክቱ ከመግባቴ በፊት ለቲክቶክ ቻናል ለቲክቶክ አካውንቴ አዲስ ከሆናችሁ ፎሎ ያደረጋችሁ ቪዲዮን ላይክ እንድታደርጉ እጠይቃችኋለሁ። የመጀመሪያው ትምህርት የስነ ልቦና ትምህርት ወይም ማይንድ ሴት የሚባለው ነው። ንብ ነህ ወይስ ዝንብ? ህይወትን የሚቀይረው የአመለካከት ምስጢር። መግቢያ። በአንድ አበባ እርሻ ውስጥ ንብ እና ዝንብ አብሮ በበሩ። ንቧ የሚታየው የሚያማምሩ አበቦችን ብቻ ሲሆን ዝንቧ ግን በአበቦቹ መሃል ያለችን አንዲት ትንሽ ቆሻሻ ትፈልጋለች። ዛሬ የምንወያየው ስለ ተባዮች ሳይሆን ስለ እኛ አእምሮ ነው። አንቺ የምታዩት አበቦቹን ነው ወይስ ቆሻሻውን ነው? የንብ አመለካከት ደቢ ማይንድሴት። ንብ በአካባቢዋ መጥፎ ሽታ ቢኖር እንኳን አፍንጫዋን ዘግታ ንጹህ አበባ እስክታገኝ ድረስ ትበራለች። ትምህርቱ መልካምና በጎ ነገር ፈላጊነት። በአስቸጋሪ ሁኔታ ውስጥ እንኳን ስትሆን ከሁኔታው ውስጥ የሚገኘውን እድል እና በጎ ነገር ላይ ማተኮር አለብን። ውጤቱ ንብ የምታመርተው ማር ለራሷ ብቻ ሳይሆን ለሌሎችም ፈውስ ነው። መልካም የሚያስብ ሰው ለራሱ ሰላም፣ ለሌሎች ደግሞ ተስፋ ይሆናል። የዝንብ አመለካከት ደፍሌይ ማይንድሴት። ዝንብ በሺዎች የሚቆጠሩ አበቦች ባሉበት አትክልት ስፍራ ውስጥ ብትሆንም ትኩረቷን የምታደርገው በአንድ ጥግ ባለች ቆሻሻ ላይ ነው። ትምህርቱ ነቃፊነትና ስህተት ፈላጊነት። አንዳንድ ሰዎች ሺህ በጎ ነገር ውስጥ አንዲት ስህተት ብቻ ፈልገው ያጎላሉ። ይህ አመለካከት አእምሮን በጭንቀትና በክፉ ሀሳብ ይሞላል። ውጤቱ ዝንብ በሽታ እንደምታሰራጭ ሁሉ አፍራሽ አመለካከት ያለው ሰው ተስፋ መቁረጥንና መከፋፈልን ይዘራል። በአጭሩ የሁለቱን ልዩነት ብናይ አመለካከት፣ ትኩረትና ውጤት አድርገን ብናከፋፍል የንብ አመለካከት ትኩረት፣ መፍትሄና በጎ ነገር፣ ውጤት ሰላም፣ ፈውስና ስኬት። የዝንብ አመለካከት ትኩረት፣ ስህተት እና ችግር፣ ውጤት ጭንቀት፣ በሽታና ተስፋ መቁረጥ። በአጠቃላይ አእምሮህ እንደ ማግኔት ነው። የምታስበውን ነገር ወደ ራስህ ትስባለህ። ዛሬ በገጠመ ችግር ውስጥ ለምን ይህ ደረሰብኝ ከምትል ይልቅ ከዚህ ምን እማራለሁ ብለህ ብትጠይቅ እንደ ንብ ማር እየቀሰምክ ነው ማለት ነው። መደምደሚያ። የምንኖርባት ዓለም እንደ ምርጫችን ናት። ዓለም በቆሻሻ የተሞላች እንድትሆን ካደረጋችሁ ዝንብ ናችሁ። ዓለምን በጣፋጭ ማር እንድትሞላ ከጣራችሁ ደግሞ ንብ ናችሁ። ምርጫው የእናንተ ነው። አንድ አሳይመንት ልስጣችሁ። ባለፈው ሳምንት የገጠመን አንድ መጥፎ አጋጣሚ አስቡ። ከዚህ ውስጥ ያገኛችሁት ማር ወይም ትምህርት ምንድን ነው? ኮመንት ላይ አካፍሉልኝ። በቀጣይ ቪዲዮ የስኬት መሪዎች ወይም ሳክሰስ ፕሪንሲፕል እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።